ሻሎም ቅዱሳን እንደምን አላችሁ? ሁሉ ሰላም ነው? ፕሮፌት ዘኒ ነኝ። እግዚአብሔር ስሙ የተባረከ ይሁን። ዛሬ እግዚአብሔር የተናገረልኝን ብርቱ መልእክት ይዤላችሁ መጥቻለሁ። ሁላችንም የእግዚአብሔርን ቃል እንመለከታለን። ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ላይ ያለውን የእግዚአብሔርን ቃል አብረን እንመለከታለን። ሲያልፍም ከመወለዱ ጀምሮ እውር የሆነ ሰውን አየ። ደቀ መዛሙርቱም መምህር ወይ ይህ ሰው እውር ሆኖ እንዲወለድ ኃጢአት እየሰራ ማን ነው? እርሱ ወይስ ወላጆች ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆች ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልበት ሌሊት ትመጣለች። በዓለም ሳለው የዓለም ብርሃን ነኝ። ይህን ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃውም የዕውሩን ዓይኖች ቀባና ሂድ በሰሎሜ መጥመቂያ ታጠብ አለው። ትርጉሙ የተላከ ነው። ስለዚህ ሄደ፣ ታጥቦም እያየ መጣ ይላል። ሃሌሉያ። ቁጥር 8 ላይ እንደዚህ ይላል የእግዚአብሔር ቃል፣ ጎረቤቶችም ቀድመው ስለምን አይተውት የነበሩት ይህ ተቀምጦ ይለምን የነበረ አይደለምን አሉ። ሌሎች እርሱ ነው አሉ። ሌሎች አይደለም እርሱን ይመስላል እንጂ አሉ። እርሱም እኔ ነኝ አለ። ታዲያ ዓይኖች እንዴት ተከፈተ አሉት። እርሱ መልሶ ኢየሱስ የሚባል ሰው ጭቃ አድርጎ ዓይኖችን ቀባና ወደ ሰሎሜ መጥመቂያ ሄደ ታጠብ አለኝ። ሄጄም ታጠቡ አየው አለ። ክብር ለኢየሱስ ይሁን። ያ ሰው ወዴት ነው አሉ። አላውቅም አለ። በፊት ዕውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስም ጭቃ አድርጎ ዓይኖችን የከፈተበት ቀን ሰንበት ነበረ። ስለዚህ የፈሪሳውያን ደግሞ እንዴት እንዲያይ እንደገና ጠየቁት። እርሱም ጭቃ በዓይኖች አኖረ፣ ታጠቡ አየውም አላቸው ይላል። እግዚአብሔር ስም ለዘላለም የተባረከ ይሁን። ከፈሪሳውያንም አንዳንዶች ይህ ሰው ሰንበት አያከብርምን? ከእግዚአብሔር አይደለምን አሉ። ሌሎች ግን ኃጢአተኛ ሰው እንደዚህ ያለ ምልክቶችን ሊያደርግ እንዴት ይችላል አሉ። በመካከላቸውም መለያየት ሆነ ይላል። ክብር ለኢየሱስ ይሁን። ዛሬ ብርቱ መልእክት ይዤላችሁ መጥቻለሁ። ቅዱሳን፣ በተለያየ ዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን ይህን ቃል እንድታደምጡ በትህትና አሳስባለሁ። ዮሐንስ ወንጌልን የጻፈው ኢየሱስ ይወደው የነበረ ደቀ መዝሙር ሐዋርያው ዮሐንስ የዘብዴዎስ ልጅ ያዕቆብ ወንድም ዮሐንስ እንደሆነ የእግዚአብሔር ቃል ይናገራል። በርካታ የመጽሐፍ ቅዱስ ሊቃውንት እንደሚናገሩት ይህ ወንጌል የተጻፈው በ70 እና በ90 ዓመተ ምህረት አካባቢ እንደሆነ ይናገራሉ። ክብር ለኢየሱስ ይሁን። ይህ የእግዚአብሔር ቃል የተጻፈው ለጥቅማችን ነው። ሃሌሉያ። ዮሐንስ ጥልቅ ሐሳቦችን፣ ንግግሮችን ስለ ክርስቶስ በጽሑፍ አስቀምጧል። በጣም ይገርመኛል። ዮሐንስ ወንጌልን ስናጠና ዮሐንስ ወንጌልን የጻፈው ራሱ ሐዋርያው ዮሐንስ ነው። ዮሐንስ ወንጌልን አንደኛ ዮሐንስን፣ ሁለተኛ ዮሐንስን፣ ሶስተኛ ዮሐንስን የጻፈው ክብር ለኢየሱስ ይሁን። ይህን ዮሐንስ ይህን ጥልቀት ሐሳቦችን፣ ንግግሮችን ጽፎልናል። ብዙ ጊዜ ይኖር የነበረው በኤፌሶን ሲሆን ይህን ወንጌል ተጽፎ ተገኘ የሚሉት ብዙ ምሁራኖች በዚያ በኤፌሶን እንደተጻፈ መልእክቱ ይናገራል። ክብር ለኢየሱስ ይሁን። በጣም ከዚህ ስፍራ ስንመለከት ሊያስተላልፍ የፈለገው ሐሳብ ዮሐንስ ስለ ኢየሱስ ማንነት በጣም በዝርዝር አስቀምጧል። የጌታ ስም ለዘላለም የተባረከው። ኢየሱስ ራሱ እንዲህ ብሏል ሲናገር የሕይወት እንጀራ እኔ ነኝ ብሏል። ሃሌሉያ። ዮሐንስ ወንጌል ምዕራፍ 6 ከቁጥር 38 ላይ እንደዚህ ይላል የእግዚአብሔር ቃል፣ ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ ይላል። ሃሌሉያ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 12 ላይ የእግዚአብሔር ቃል እንደዚህ ይላል፣ ደግሞ በኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናግሯል። የጌታ ስም ለዘላለም የተባረከ ይሁን። ሃሌሉያ። እግዚአብሔር ስም ለዘላለም የተባረከው። የክርስቶስን መገለጥ የተቀበለው
በዛ በፍጥሞ ደሴት ላይ እንደሆነ ምሁራኖች ይናገራሉ። ዛሬ ይዤላችሁ የመጣሁት ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 12 ያለውን የእግዚአብሔርን ቃል አንብቡ። ዋናው መልእክቴ እንዲህ የሚል ነው። የእግዚአብሔር ክብር በእርሱ ይገለጥ ዘንድ ነው የመጣበት ይላል። እውር የሆነው የእግዚአብሔር ፍቃድ፣ የእግዚአብሔር ስራ በእርሱ ይገለጥ ዘንድ ነው። ሃሌሉያ። ርዕሴ ዋናው ዛሬ ይዤላችሁ የመጣሁት የስብከቴ ርዕስ እውር የሆነው የእግዚአብሔር ስራ በእርሱ ይገለጥ ዘንድ ነው። ሃሌሉያ። ቅዱሳን አንዳንድ ጊዜ አንዳንድ ቻሌንጆች ሲደርሱን፣ አንዳንድ ፈተናዎች ሲደርሱን የእግዚአብሔር ክብር ይገለጥ ዘንድ ነው። ዛሬ የመጣሁት እንዲህ የሚል ቃል ነው። የስብከቴ ርዕስ እንዲህ ይላል፣ እውር የሆነው የእግዚአብሔር ስራ በእርሱ እንዲገለጥ ነው። የእግዚአብሔር ስራ በእርሱ እንዲገለጥ ነው። ሃሌሉያ። ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 12 ያለውን አንብቡ። ኢየሱስ በርካታ እውር የሆኑ ሰዎችን በርካታ ሰዎችን ኢየሱስ ፈውሷል። ነገር ግን የዚህ ሰውየው ታሪክ በዚህ ቦታ ላይ በሚገርም ሁኔታ ተቀምጧል። ሃሌሉያ። ኢየሱስ በርካታ ሰዎችን ፈውሷል። ይሁን ኢየሱስ ከፈወሳቸው ሰዎች መካከል ታሪክ ተጽፎ የተገኘው የዚህ እውር የሆነው ሰው የተወለደው ሰው ታሪክ ብቻ ነው። ብዙ አይነ ስውር ሰዎችን ፈውሷል። ይህ ሰው ከመወለዱ ጀምሮ አይነ ስውር የሆነ ሰው ነው። ኃጢአት ሰርቶ አይደለም፣ ቤተሰቦቹም ኃጢአት ሰርቶ አይደሉም፣ እሱም ኃጢአት ሰርቶ አይደለም። ነገር ግን የእግዚአብሔር ክብር ይገለጥ ዘንድ ስለሆነ ነው። ሃሌሉያ። የጌታ ስም ለዘላለም የተባረከ። ኢየሱስ ማንኛውም አይነት በሽታን መፈወስ ይችላል። ሃሌሉያ። ሐኪም ሊፈውስ ያልቻለውን በሽታም ኢየሱስ ይፈውሳል። በጣም የሚገርመኝ ማርቆስ ወንጌል ምዕራፍ 5 ከቁጥር 25 ላይ ከ12 ዓመት ጀምሮ ደም የሚፈስባት ሴት ነበረች። አምና መታ የልብሱን ጫፍ እነካለው እድናለሁ ብላ ተፈወሰች። ሃሌሉያ። ክብር ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 5 ከቁጥር 5 እስከ 9 ድረስ ያለውን ስንመለከት ከ38 ዓመት ጀምሮ ያልጋ ቁረኛ የሆነውን ሰው ኢየሱስ እንደፈወሰው በዛ ስፍራ ላይ እግዚአብሔር ቃል ይናገራል። ሃሌሉያ። ታሞ ማቆ ሐኪም ያልቻለው ዶክተር ያልቻለውን የናዝሬቱ ኢየሱስ መፈወስ ይችላል። ሃሌሉያ። በጣም የዚህ የአይነ ስውር ልጅ አነጋጋሪ ነው። ኢየሱስ ጭቃ ቀባውና ፈወሰው። ዕለቱም ሰንበት ነበር። እንዴት ይሆናል በሰንበት ቀን የሚል የፈሪሳውያን ንግግሮች ነበር። ዛሬም ብዙ አይነት የጠላት ንግግር ሊኖር ይችላል በዙሪያችሁ። እንዴት ትኖራለህ? እንዴት ትፈወሳለህ? ይህ በሽታ ዶክተር አልቻለውም፣ ምንም ልትፈወስ አልቻልክም ብሎ ግራ ሊያጋቡ ይችል ይሆናል። የናዝሬቱ ኢየሱስ ማንኛውም አይነት በሽታ መፈወስ ይችላል። ሃሌሉያ። እመን። ይህ ሰው አምኖ ሳይሆን የእግዚአብሔር ክብር በሱ ይገለጥ ዘንድ ስለሆነ፣ ሃሌሉያ። የጌታ ስም ለዘላለም የተባረከ። ነገር ግን እውር ሆኖ የተወለደ ሰው ከመወለዱ በፊት ኃጢአት ሊሰራ የሚችለው እንዴት ነው? ቤተሰቡም አይደሉም፣ እሱም ሊሰራ አይችልም። ሲመጣ በዚህ ምድር አይነ ስውር ሆኖ ነው የመጣው። ምክንያቱም የእግዚአብሔር ክብር ይገለጥ ዘንድ ስለሆነ እግዚአብሔር አስቀድሞ ያውቃል። ሃሌሉያ። አንዳንድ ጊዜ መከራ በሰዎች ላይ እንዲደርስ እግዚአብሔር ፍቃድ ሐሳብ ላይሆን ይችላል። ነገር ግን ሲደርስባችሁ ለበጎ ነው ብላችሁ ማለፍ ከእናንተ ይጠበቃል። ኃይል ክብርን ለመግለጽ እድሉን እግዚአብሔር ለመጠቀም ስለሚፈልግ ነው። ዮሐንስ ወንጌል ምዕራፍ 11 ከቁጥር 4 ላይ ይህ ሕመም የእግዚአብሔር ልጅ ኢየሱስ ይከብር ዘንድ ነው አለ። ስለማን? ስለ አልዓዛር መሞት ላይ እጅግ በጣም ወንድሞችና እህቶች አልዓዛርን ይወዱ ነበር፣ ኢየሱስም ይወደው ነበር። የአልዓዛር መሞት
ከባድ ጥያቄ፣ ከባድ የልብ ስብራት፣ ሐዘን ነበር የገጠማቸው። ይህ የሆነበት ምክንያት የእግዚአብሔር ክብር ይገለጥ ዘንድ ስለሆነ ነው። ሃሌሉያ። ኢየሱስ በመጣ ጊዜ በመቃብር እስካሁን ስንት ቀን ሆነ? 4 ቀን ሆኖታል አሉ። ይሸታል አሉ። በቃ ብሎ ተስፋ ቆርጠው ነበር። በሕይወታችሁ ላይ ተስፋ የምትቆርጡበት በምን ጉዳይ ላይ? ኢየሱስ ይችላል። ኢየሱስ ይፈውሳል። ተስፋ ትቁረጥ ወንድሜ፣ ተስፋ ትቁረጥ እህቴ፣ ተስፋ ትቁረጡ እናቶቼ። ይህ በዙሪያችሁ ያሉ ሰልፎች የእግዚአብሔር ክብር መገለጫ ይሆናሉ። ሃሌሉያ። የእግዚአብሔር ሥራ እውሩን አይኖችን ማብራት ስለሆነ ዛሬ ጸልያለሁ ለብዙዎች በዘገየው ነገር ላይ በተበላሸው ነገር የእግዚአብሔር ክብር መገለጫ ይሆናል። ሃሌሉያ። ሁሉን ቻይ አምላክ መሆኑ እንድታውቁ ፈልጋለሁ፣ እንድትረዱ ፈልጋለሁ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ መጥቶ ወንድምሽ ይነሳል ባለበት ጊዜ አው በትንሣኤው ቀን እንደምነሳ አውቃለሁ አለች። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ያው ሆኖ ይነሳል አለ ኢየሱስ። ኢየሱስ ጌታ ነው። ሃሌሉያ። እመኑ። የእግዚአብሔር ሥራ በቤታችሁ ይገለጥ ዘንድ ባለው ጥያቄዎቻችሁ ላይ አንድ ቀን ኢየሱስ ይመጣል። በዘገየው ጉዳይ ላይ፣ በታሰረው ጉዳይ ላይ፣ በታመመው ጉዳያችሁ ላይ ይህ ጉዳያችሁ ለእግዚአብሔር ቀላል የእግዚአብሔር ልጅ ኢየሱስ ይከብር ዘንድ ነው። ስለዚህ እግዚአብሔርን አመስግኑ። ሃሌሉያ። ከዚህ ክፍል እጅግ በጣም የምንማረው 4-5 አይነት ነጥቦች አሉ። አንደኛ የእግዚአብሔር ሥራ የዕውሩን አይን እንዲበራ ማድረግ ስለሆነ የእግዚአብሔር ሥራ የዕውሩን አይን ማብራት ስለሆነ ዘላለማዊ አጀንዳው ፕሮግራም ስለሆነ ትላንት አይነ ስውር ሆኖ መንገድ ዳር ቁጭ ብሎ ስለምን የሚያውቁ ሰዎች ሁሉ ግራ ተጋቡ። ኢየሱስ ሲመጣ ግራ ተጋቡ። ይህ ትላንት የምናውቀው ሰው አይደለምን? አይነ ስውሩ አይደለምን? ኢየሱስ መጥቶ ሲነካ የዘመናት ቋጠሮ ይፈታል። በኢየሱስም ዛሬ ጸልያለሁ። የዘመናት ቋጠሮ አሁን ይፈታል። የዘመናት እንቆቅልሽ ዛሬ ይፈታል። ይችላል ኢየሱስ። ሃሌሉያ። ያደርጋል ኢየሱስ። ሃሌሉያ። ለሰው የማይቻል ለእግዚአብሔር ይቻላል። ሁለተኛ የእግዚአብሔር ሥራ ለመስራት መቼም አጋጣሚው ዛሬ ነው። እግዚአብሔርን ሥራ ለመስራት አጋጣሚው አሁን ነው። መቼም አጋጣሚው ዛሬ ነው። እግዚአብሔር ያንተን ሥራ ይሰራል። እግዚአብሔር ያንቺን ሥራ ይሰራል። ሃሌሉያ። ሶስተኛ ከዚህ መጽሐፍ ለምንማረው እግዚአብሔር ሁሉን ቻይ አምላክ መሆኑን እንረዳለን። ሁሉን ቻይ ያንቺ ጌታ፣ ያንተ ጌታ፣ የኛ ጌታ ሁሉን ቻይ አምላክ ነው። ሃሌሉያ። አራተኛ ባንተ ሊገለጥ ያለው ባንተ ይገለጣል። በኢየሱስ ሊገለጥ ያለው ክብር ኢየሱስን እንደጠበቀ በኢየሱስ እንደተገለጠ ባንተ ሊገለጥ ያለው ክብር ባንተ ይገለጣል። ባንቺ ሊገለጥ ያለው ክብር ባንቺ ይገለጣል። ዛሬ በጓዳችሁ ባለው ጥያቄያችሁ ላይ የኢየሱስ ክብር መገለጫ ይሆናል። አትፍሩ፣ አታልቅሱ፣ አትደንግጡ፣ ስንፍና አትናገሩ። ኢየሱስ ኤልሻዳይ ነው። አምስተኛ ዕውር የሆነው የእግዚአብሔር ሥራ በእርሱ እንዲገለጥ ይህ ሰው ከመወለድ ጀምሮ አይነ ስውር ሆኖ ነው ወደዚህ ምድር የመጣው። ዕውር የሆነበት ምክንያት የእግዚአብሔር ሥራ በእርሱ ይገለጥ ዘንድ ነው። በእናንተ ቤት ምንድነው ቋጠሮ ያለው? በእናንተ ቤት ምንድነው ጥያቄ ያለው? እመኑ።
ከኢየሱስ ዘንድ የሚከባድ የሚባል ነገር የለም። ሁሉም ለኢየሱስ ቀላል። ዛሬም ቃል እየሰማችሁ ያላችሁ በዘገየባችሁ ጉዳይ ላይ፣ ዓመታት ባስቆጠረው ጉዳይ ላይ፣ በህመማችሁ ላይ፣ በጓዳችሁ ባለው ጥያቄ ላይ የእግዚአብሔር ክብር መገለጫ ይሆናል። ይገለጣል እግዚአብሔር ክንድ፣ ይገለጣል እግዚአብሔር ጣት። ሃሌሉያ አሜን ላለው በኢየሱስም የእግዚአብሔር ክብር በሱ ላይ፣ በቤቱ ላይ፣ በነገሩ ላይ፣ በልጆቻችሁ ላይ፣ በትዳራችሁ ላይ፣ በጤናችሁ ላይ ነገ አልልም አሁን ቃል እየሰማችሁ ላላችሁ የእግዚአብሔር ክብር መገለጫ ይሆናል። ሃሌሉያ ወዲያውኑ እያየ መጣ ይላል። በኢየሱስ ሊገለጥ ያለው ክብር ኢየሱስን ጠበቀ። ለምራቁን ትፍ ብሎ በጭቃ አይኖቹን ነካ፣ ታጠብ አለው፣ ታጠበ፣ አየ። የማሰሩበት ሌሊት አለ፣ ዛሬ የምሰሩበት ጊዜ ነው። ይበሉ ባንተ ሊገለጥ ያለው ባንተ ይገለጣል። ወዳም እንደተገለጠ ዛሬ ጸልያለሁ። ቃል ይህን ያደርጋል። ቃል ኢየሱስ ነው። ዛሬ እናንተ ነገር ዘመናት ያስቆጠረ ነገር፣ ዓመታት ያስቆጠረ ነገር፣ ወራት ያስቆጠረ ነገር ለ3 ዓመት ለ5 ዓመት ለ10 ዓመት ለ2 ዓመት የታመማችሁ ሰዎች፣ የተበላሸባችሁ ነገር የእግዚአብሔር ክብር መገለጫ ይሆናል። አሜን። ወዲያውን እያየ መጣ። አይኑ የታወረ ወዲያው ኢሚዲየትሊ ወዲያው። ዛሬ እየሰማችሁ ያላችሁ ተቀበሉ። የዘመናት ቋጠሮ አሁን ይፈታል። ወዲያም ቃል መጥቶላችኋል። ወደ ቤታችሁ መፈታት ይሆናል። በዚህ ሰውዬ መፈወስ ያዩት የሰሙት ሁሉ መደነቅ ሆነባቸው። ዛሬ በቤታችሁ ላይ መደነቅ ይሆናል። መደነቅ ይሆናል። መደነቅ ይሆናል። መገረም ይሆናል። ሃሌሉያ። 6ኛ መደነቅ ሆነ፣ መገረም ሆነ ላዩ ሰዎች ሁሉ። በዚህ መካከል ፈሪሳውያን ተናደዱ። ለምን ይሆናል? በሰንበት ቀን ለምን ይፈወሳል? እያለ ዛሬ ጸልያለሁ። ሰላማችሁን የሚጠላ፣ የቤታችሁን በረከት የሚጠላ፣ ጤናችሁን የሚጠላ፣ የልጆቻችሁን ደስታ የሚጠላ፣ የእናንተን ጉብኝት የሚጠላ ጠላት አይኑ እያየ ጉብኝት ይፈጥናል። ቃል መጥቷል። በኢየሱስ ስም ይፈጥናል። መገረምና መደነቅ ይሆናል። ይሄ ሰውዬ አይነ ስውር ነው። 2 አይኑ ታወረ። የተቀመጠበት ቦታ ያሳዝናል። የሚሆነው ነገር ያሳዝናል። እግዚአብሔር አይኑ ሲከፍትለት ማመስገን ፋንታ የሚናደዱ ፈሪሳውያን ተነሱ። ዛሬ እንዲህ ይሆናል። በቤታችሁ ባለው ቋጠሮ ላይ የእግዚአብሔር ክብር ይገለጣል።